እንኳን አብሮ ደረሰን ለዚህ ቀን። እንግዲህ ዛሬ የምንገኘው በአባብዬ ቤት አመታዊ በጀት መዝጊያ ፕሮግራም ላይ ነው። ስላፈጻጸም እናወራለን። እንግዲህ እንደሚታወቀው ትላልቅ ድርጅቶች በጀታቸውን የሚፈጽሙት በአመቱ መጨረሻ ነው። እኛ ግን እንደነሱ አይደለንም። አባብዬ እንደሚሉት ዳይ ናት ላይክ ካስ አንቺ አንቺ የኋላ ቀርነት ማይክል ጃክሰን ወደ ኋላ ስላይድ ታደርጊያለሽ አይደል? ስርዓት ያዢ። በዚህ ዘመን ላይ አይባልም። ከጨበጨብሽ ይበቃል። እንግዲህ ወደ እናንተ ስመለስ እኔ አቶ ታከለ የአባብዬ ቤት አሸርጋጭ እንዲሁም በልዩ ስሜ አጎብዳጅ እዚህ ጋር የምትመለከቷት እህታችን ወይዘሮ ምንትዋብ በአባብዬ ቤት የሚገኙትን 53 ጀበናዎች ቀጥ ለጥ አርጋ ቡና ሳይጎድል አሻሩ የከዳሚዎች ከዳሚት ወይዘሮ ምንትዋብ እንግዲህ ብዙ ፕሮጀክቶች ገብተዋል። በዚህ አመት ስላፈጻጸም እናወራለን። ሊስቱን አውጪ ባክሽ ወይዘሮ ምንትዋብ። እንግዲህ ያው መጀመሪያ ደረጃ ላይ ያለችው ወይዘሮ ሜሪ ነች። እንግዲህ ወይዘሮ ሜሪ ከማከላችን ትገኛለች። ሜሪ ያለችው የጓደኛዬ ቦይፍሬንድ ላይ ሻፍጄበታለሁ እሷን አነሆለል አድርገን በሄደችበት ቀላ በሄደችበት ፈስታ እሱ ወደኔ የሚመጣበት እኔ ላይ የሚሻፍድበት ሁኔታ ቢመቻች ብላ ነበር። ምን እንዴት ነበር አፈጻጸሙ? ተሳክቷል አይደለ? ይሄው አግብቼው ወልደን ጎዳና ነቻለች። ክብርና ምስጋና ለአባብዬ ባካችሁ ጨብጫቦ። ሁለተኛውን አንብቢልኝ። ሁለተኛው ደግሞ አቶ ተባባላቸው። አቶ ተባባል እንግዲህ የባለቤቴ እናት ቤት እየመጡ አስቸግረዋል። በሳምንት ቢያንስ 5 ቀን ይመጣሉ። ከባለቤቴ ጋር ፈትወተ ወሲብ መፈጸም አልቻልም፣ ልጅ መውለድ አልቻልም ብለዋል። እንዴት ነው አቶ ተባባል? አራው መፈጸም ነው። እሳቸውን ጎዳና ወጥተዋል። የመተኛት ሆነ አይደለ? አባብዬ እየተኛን ነው። እዘይ እንግዲህ የሻይ እረፍት ይኖረናል። በመሃል እዛ ጋር የምታዩቸው 3 አሸርጋጆች በፔርሙዝ የአባብዬ ነገር ጣብ ይዘው ቆመዋል። በዚህ ጋር ደግሞ የምታዩት የአባብዬ የተረከስ ፍቅፍቅ ፍሌቨር አለ። እሱ እንደ መጠቀም ትችላላችሁ። ባካችሁ እንመለሳለን። ሽለጣላት ይላል ተቀነው ጉበት አንቺ ሲኖተራ ቢስ ነው አንተ ወጋት ከኑሮ የባስኩ ጋር ደግሞ ምን ልታረገው ድርጅት ይገኝ መጣው ነገር አጥንተሰ ነው አይደል? ቃስ አነጋገርን ብታስተካከል ይሻላል። አለበለዛ ይኸውልህ ጠቅም ለጥም ሰጠም ምን ማረግ ምን እንደማመጣበት አውቃለሁ። ምን እንዳታመጣ ምን እንደማመጣማ በደንብ ታውቃለህ። ምኑን ነው? እስኪ ምን እንደምታመጣ ነገርኝ። እማማ ወሬ ሲመጡ ጉድሽን ነው የምትወክልሽ። ያራዳለች የቱን ጉዴን? የማን ሆነ ነው? ገና ከመሬቱ ጉች የሚሉ ቀንበጦችን እንደምትቀጥፍ ነው። አንተው ጋት ያማሃል እንዴ? ምንድነው የምዘባርቀው? አየሽ ያራዳለች። እኔ ሳሚ ውጋት ማለት እንደዚህ ነኝ። ቆይ አሁን እውነቱን ነገር ምን አባ ፈልገህ ነው ነገ የመጣው? በቃ ዛሬ ሌላ ደሞ ያጠብሾኛል ነው የምልህ። የሆነ ሳቢ እንድገባልኝ ነው የመጣሁት። የለኝም። ኧረ እባክህ። አዎ የለኝም። ጆሮ አይሰማም እንዴ? የለኝም። እስታይል ዛሬ የምታጫውቻት ደንበኛሽ ደግሞ የጋሽ ማማሩ ልጅ ወይንሸት እንደሆነች ደርሽበታለሁ። ምን ቋንተ ምን አባህ ነው የምትቀባጠረው? ታውቂያለሽ አራግዬ አራግለስ ከኔ የሚደበቅ ምንም ነገር የለም። ተው አንተ ልጅ ተወኝ። አንተው ጋር ተው እንደድሜ ሁን። አድማን ሆነ ነው። እኔም አንድ እድሜ ነኝ። አራዳ ልጅ እርሶ ኖት እንጂ በስተርጅና የሴት ዘራ ሆነው ያስቸገሩት ፈጇቸው እኮ። እሰይ ደግ አደረኩ። አንተ ምን አባ ገባ በኔ እድሜ ቁጥር ተብለሃል። ሳሚ ውጋት እኮ ነኝ። እንዴት ያገባኝ? ሰማ አንተ እናንተን መሰሎች ናችሁ እኮ ገና ከመሬት ከፍ ሳይሉ ያረሟቸዋቸው የፈጃቸዋቸው። የኛ ሴት ሄደን እንጠባበሳ። ይኸውልህ ከፈለክ እዛ ቤርሙዳ ሄደህ ጠበስ። እኔ መተዚህ ስራዬ ቦታ አትነጅሰኝ። ይሄ የሴጣን ሚስኮል መላውን ትገባልኛለህ ወይስ አገባልኝ? ማማ ሳይመጡ ቶሎ እቺን ይዘህ እልም በል። ማነሽ ደው ይሄ ብር ነዋ። ምን አባቱ ይሄ ብር ነዋ። ምን ናብኪ መሰለህ እንዴ? ብር እኮ ነው። በዚህ ማለፋታ መራዳ ልጅ ያራ ጨምርበት። ስንት ብር ፈልገህ ነው? በቃ እቺ ለአንድ ነገር ብትሆን 2 ደመ ጨምረባት ያራዳልች። ምን 2 ደመ ያልከኝ? አዎ ምንሽን 2 አመር ጨምርበት። ተሰማኛለህ? ይሄም ሲበዛብህ ነው። የፈለከው ማድረግ ትችላለሽ። እንደዛ ነው? አዎ ነው። እንደዛ ነው። እስታይ ላራዳልች። እኔ ሳሚ ውጋት ምን እንደማረግ አሳያለሁ። ቆይ ምን ልታደርግ? አዎ አስከለምሻለሁ። ተሰማኛለህ ሳሚ? ግድ የለህም ቀስ ብለህ ደግ ጥድፍ ብለህ ይኸው የመቃብርን ጉድጓድ እንዳትመስ። አቸኩል እንዲህ ጥድፍ አድርጓል ቆልቷል። ሰሞኑን ደግሞ ቀስ ብለህ ደግ። እናንተ ሹገር ዳዲዎች እያላችሁ ወዴት ማደግ አለ? እንዳለቀቃችሁም እኮ ቦታ ያራዳልች። ቆይ
እሺ ቆይ ምን አድርግ ነው የምትለኝ አንተ ወጋት? ምን ሆነ ነው? አንተን ጉሊት ቸርቸረች ትጠብሳለህ አይደለ? ማንነቴን ባላሳየ እኔ ሳሚ ውጋት። ብዙ ሰዎች የ9 ወር የርግዝና ጊዜሽንና 2 ዓመት በጀርባ አዘልሽውን ያወራሉ። እኔ ግን ዛሬም ስለ ስኬቴ ስትጨናነቂ አየሁሽ። ብዙ ሰው የዛኔውን ያነሳል። አንቺ ግን ዛሬም ስለ ስኬቴ ስለኔ ድል ስትጸልይልኝ አየሁሽ። አንቺ ሳትበይ እኔ ስታበይ፣ አንቺ ሳትለብሺ እኔ ስታጌጪ አየሁሽ። አንቺ እኮ መኖር ካቆምሽ ቆየ። አንቺ እኮ መደሰት ካቆምሽ ቆየ። ያንቺ ደስታ የኔ ደስታ ስለሆነ እኔ እስክደሰት እኮ አልተደሰትሽም። ለኔ ስትኖሪ፣ ለኔ ስትደሰቺ፣ ለኔ ስትሆኚልኝ አየሁሽ። ወድሻለሁ እናቴ። I love you። ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው። አንቀቅ ይያላችሁ። ኧረ እንዳታስብሽ እንኳን እኛ አንቺ ሴቷም ሸጣሽ ሆነ ነገራት። አቡሽ እስቲክ ነው እስቲክ። ማማ ጥጦ ባዬ አባ አታተ አሁን ዲያተ ይሄ ዛፓ ነገር ነው። ነገር ነው ሲቪል ነው። አንተ ምልክት ይስጠናል እንዴ? ኧረ አንተ ኢየሱስ ነገር ነው። አይኑ ራሱ ያስታውቃል። በያ ያስፈልጋል። ኧረ አለቃ ዝበል ማረሚያ ቤት ታወሩታላችሁ እኮ። ጥላ ወጊ፣ አይነ ጥላ፣ አብዛ ደንዝዝ፣ ወሰንገሌ፣ ጠቋር የለም እንዴ? መስተፋቅር፣ ጂኒ፣ አዳኙ ሶማሌ፣ መጋኛ፣ አጋንንት፣ ዲያብሎስ። ዛሬ እንደውም ደግ ቀን ጋር ነው የምደውለው። ደግ ቀን ጋር ደውላለሁ። የደግ ቀን ስልክ ግን ቁጥሩ ስንት ነው? አክብር። ሄሎ ደግ ቀን እንደምን? አይ ደግ በቃ ሄድክ። ካንተ ጋር እኮ ብዙ ሰዎች ሄዱ። በደጉ ቀን የነበረ ዛሬ ጠፋ። ሄዱ ሙት ስል አዎ በደጉ ቀን የነበረ ፀሐይ ወጣ ሳለ የነበረ ክረምቱ ሲመጣ ፀሐይዋም ስትጠልቅ ምሽት ሲመጣ ክፉ ቀን ሲመጣ ደጉም ሰው ካንተ ጋር ሄደ። እኔም ማን ያውቃል ከየትኛው ሰው ሄጄበት እንደሆነ። ደግ ቀን በእናትህ ተመለስ። አትመለስም? ትመጣለህ አይደል? እንጠብቅሃ። እሺ ችግር የለም እኛ እንጠብቅሃለን። ግን ስትመጣ ደጋግ ሰዎቹንም ጭምር ይዘና፣ ካንተ ጋር አብረው የሄዱትን ይዘና፣ በክፉ ቀን ያልነበሩትን ይዘና። አደራህን እንዳትቀር እሺ። ቻው ደግ ቀን። ዛሬ ከህይወት ጋር ክርክር ገጠምን። እዚህ ዛፍ ላይ አትወጣም አለች። እችላለሁ እኮ ስላት፣ አዎ ትችላለህ፣ ነገር ግን ትፈራለህ። ሁሌ እችላለሁ ማለት ብቻ ወጥታ አታሳየኝም አለች። ከህይወት ጋር ክርክር ገጠምን። እሷ ለካ መቻሌን አምነዋለች። ድርጊቴን ግን አላየችውምና እንደማልችል ቆጠረች። ወጥቼ ላሳያታ።
ኔክድ ሁን ማለት ፈጣሪ ልብና አይምሮን ይመረምራል፣ ያውቃል። ተንኮለኛም ኮንክ ያውቃል። እሱ ጋር ራቁትህን ሁን ማለት መነጫነጭ ካለበት ተነጫነጭ። አባታ አይደለ እንዴ? በቃ እኔ መሮኛል ብለህ ተነጫን። እንደ ልጅ ቅረበው። ትልቅ ሰው አትሁን እግዚአብሔር ፊት፣ ሽማግሌ አትሁን እግዚአብሔር ፊት። እሱ ትልቅ ነዋ። እኔ እሱ ጋር ቀርቤ በቃ እኔ አቃተኝ፣ እንደ ልጅ እነጫነጫለሁ። ለምንድን ነው እንደዚህ የሚሆነው እላለሁ። እና እሱ ለካ አንደርስታንድ ያደርጋል። ትከሻው እንዴት ሰፊ ነው። በቃ ብዙዎች እግዚአብሔር ፊት ጁን ያቆለጳጵሱታል ቃላቱን ምናምን። እሱ ሳያውቅ ቀርቶ ነው። እናት ከአንተ ቃላት በላይ አንተ ከምታውቀው ራስን በላይ ያውቃል። ስለዚህ ሹገር ኮት አታርገው እና when you are before God's eye በቃ be genuine ሆነ ስትጸልይ የትም ቦታ ነው ማለት በየትኛውም የእምነት ዲኖሚኔሽን እግዚአብሔር አለ ብሎ በሚያምን ወይም ደግሞ ፈጣሪ አለ ብሎ የሚያምን ሰው ፈጣሪው ፊት ልጅ እውነተኛ በተቆለጳጰሰና ባማረ ቃል አትሞሽረው። ነገርህን አቅርበው እንዳለ አናዶኛል ከሆነ እንትና አናዳኛለች ብለህ ቅረብ። በቃ አናዳኛለች፣ አንተ ግን መልካም አትበል። አናዳህ መታ ማለት ነው አትበል። ጄኒውን ስትሆን ነው እሱ የሚቀርብህ። ከዛ ያስተካክልሃል። ለምን ቀላል ነህ። ብዙዎቻችን ለእግዚአብሔር ከባድ ነን። እሱ ደግሞ ያንተን ፍሪ ዊል ስለሚጠብቅ ብዙ ትሬስፓስ አያረገም። ግን ጄኒውን ሆነ ሂራያም ስትል በቃ እንደፈለገ ሸክላ ሰሪው ሸክላውን እንደፈለገ አፍርሶ መስራት እንደሚችለው አንተንም እንደፈለገ በሚፈልገው አቅጣጫ ያሰማራል፣ ይሰራል። እሱን ነው አሁን ማረግ እያቃተን ያለ ነው። እና ደንዳና ልብ ድንጋይ ልብ ሆነናል። ይህንን ከተውክ ደስተኛነት ያንተ የህይወት አካል ነው። ምልህ ከነገሩ ያልፋል ማለት ነው። ነገሩ እንዲናይ አታርገው፣ እሱንም ይዘቅረብ ማለት ነው። ከዛም በኋላ ስትገባ እያለቀስክ ነው፣ ስትወጣ በዜማ ትወጣለህ። ስመለከት ብዙ ነገሮችን በደንብ ነው እያስኬድክ ያለኸው። ደስተኛ ነህ? እኔ አንዳንድ ጊዜ እስከሚያስፈራኝ ድረስ ከውስጥ የሆነ ደስታ ፊል ላይ ይሄ ነው ልፋቴ የማሰበስበው ሀብት ሁሉ ይሄ ነው። ዛሬማ አልፋታውም። ታመልጠኝ። ተመስገን ሙሚዬ፣ የኔና ተመስገን። እንግዲህ ነገም ነው ያለው። አሜን። ታው እንጂ ልጄ እንደዛ ይባል። ኧረ እባክህ አንተ አሁን ክፋታውን ከሳችሁ። ኧረ እባክህ የቀልድ ነው፣ ሲቀልድ ነው። እርሱ ነው ያሰደቡትን ኢሜጅ እኮ ነው ያበላሽው እኮ። ነገም ልምጣ? አዎ ከመስጊድ የምጠራቸው እንግዶች አሉ። ከነሱ ጋር አብረህ ታፈጥራለህ። ነገም ልምጣ? እንደውም እንግዳ ነው አይደል የመጣው ነገ። እኔ ልጆት አይደለሁ ከዲጃዬ እኔና እኔ ቀደም ብዬ መጥቼ አላግዞትም። ለሾርባ የሚሆነውን እህል አበጥራለሁ። አይሻዬም ብቻዋን ሆነች እኮ አይሽ ቆይኒና ለሳምቡሳም የሚሆነውን ድፍ ምስር እለቅማለሁ። ጠጠር ምናምን አይጠፋውም። እሱ እንደሆነ ያግዛችሁ። አላህ ይባርክ። እሺ አሚን አሚን። አላህ ይስጥልኝ። ቴምሯን ረሳኋት ግን እሺ ሰላሙን እሺ እንዴ ሙዬ ሰላም ነው። እንዴት ነሽ ሙዬ? አለህልኝ? እኔ እንኳን በጣም ታዝቢያለሁ። ምን ነው ረመዳን ከሪም ሰርተህ? በጣም ይቅርታ ሙዬ፣ እየዞርኩ እያስፈጠርኩ በቃ ቀልቤን አላውቅም ሰሞኑን። በጣም ይቅርታ። እሺ ነገ እንኳን ምን ይገነሽ? ነገ በጣም ይቅርታ። ነገ ተይዣለሁ ሙዬ፣ ነገ ሙዬ ሙት ነገ ተይዣለሁ። የጀምስ እናት አወቃት በቃ እንዲህ ለምና ነው በቃ ነገ ከመስጊድ ይመጡ እንግዶች አሉብኝ፣ እነሱን ታስፈጥርልኛለህ ብላኛለች። ነገ እዛ ነኝ። ባይሆን ከነገ ወዲያ እናንተ ጋር አፈጥራለሁ። ሱሁሬንም እናንተ ጋር መናገር እኮ ይችላሉ። የሚረዳቸውንና በጣም ማስረዳት ነው የማይችሉት። እኚህማ እነሱም መናገር ይችላሉ እኮ ግን እንደኛ በውሸት ቃላት ንግግርን መቀመም አይችሉም። እነሱ ማስመሰል አይችሉበትም። ተምራችሁ እንደኔ ነው ሲያስር አመዳም የቀራለ ቤት አለቻች። አንደኛው አትሄድም ዛሬ? ለሰ ይሻላል ከእናንተ
አይሰለቻችሁም እንዴ? ወይስ እኛ ማናውቀው የውርስ ጉዳይ አለባችሁ? እናንተሎች ባለፈው ወንበር ሰብራችኋል። አሁን ደግሞ ምን ለመስበር ፈልጋችሁ ነው እንደዚህ ገጥማ የምትጠጣሉ? ትገረዳ አቤት ጋሽ የወላጅሽን አንሳች እንዴ? የምሬን ነው ደባዛ። ለምን ቀልጃለሁ? ኧረ ትምህርት ቤት ራሱ ወላጅ መባል ቀርቷል። አንተ እንዴ ትመስራት ትምህርት ቤት ብቻ አይደለም ይገባል። ትራንስፖርት ይጀምራል። እሺ ግን እናቴ ስራ ነች ጠዋት ትቅራ ቀርታ ትምጣ እንዴ? ኧረ ፋዘር አከረርክ እንዴ? ከምር ነው እንዴ? ነግሬሃለሁ። አንተ ሳትማር ስላደግ ስነ ስርዓት አታውቅም። ራስ አይደለ እንዴ ሳልማር ነው ያስተማርኩ ምናምን ያልከኝ? የተማርክ መስሎኝ ነበር፣ ግን ሳይክ ምንም እውቀት ጠባል ነበር። ምንድን ነው የፈተና ወረቀት? እስቲ አምጡ። ምን አታሳዩም እንዴ የፈተና ወረቀት? ሰሞኑ ፈተና አልነበር እንዴ? አምጡ። አንበሳ ይፍራል። አንበሳ ነሽ አንቺ። ምን አይነት ገብስ ነገር ነሽ? ብሎኬት ራስ ምን አሁን እንደዚህ አይነት የሞተ ውጤት ታመጫለሽ? የፍራታ ውጤት አትይ። እሷን እያየሁ አይደል እንዴ እንደዚሁ የሞተ ውጤት አየ ያመጡት። ሲቀጥል ኩረጃ ጥሩ አይደለም። እርግጥ ነው መኮረጅ ጥሩ አይደለም፣ ግን ፈተና ከመውደቅ መኮረጅ ይሻላል። ትንበሉ እንዳስሙት ይሄን ደባ እድሜ ልኩ እንዲህ ሲኮርኝ የወደቀው እሱን ከሰማችሁ ዋጋ የላችሁ። ወደፊት ይሄው እንደሱ በር ከፋሲና ዘቂ ሆናችሁ ነው የምትቀሩት። የኔ ልጆች እንደተለመደው ነው ጥያቄ ጠይቃለሁ፣ እናንተ ትመልሳላችሁ። ያወቀ ሰው ሽልማቱን ይዞ ይሄዳል። አባ የዛሬው ጥያቄ ላይ እኔም ልግባ። ዛሬ አዋቂ ሆነሃል። ከእድሜ እኩዮች ጋር ልወዳደራል። እሺ እንግዲህ ልጆች ስሙ፣ ኩረጃን እንዴት ማስቀረት ይቻላል? አባ እኔ አባ እኔ ልመልስ። እሺ መልስ። እሺ ድሉ ስለተሰጠኝ በጣም አመሰግናለሁ። ረዳት ምሁሩ ነኝ ከ97። መልሱ ቀላል ነው። መልሱ ምንድነው? ኩረጃን ለማስቀረት ፈተና ማስቀረት። ይህንን የሰው ኪሳራ ሰማችሁ ልጆች? እንዳሰሙት ቆይ አንተ ጋር እኔ አሁን ክፉ ደግ መነጋገር አልፈልግም። ቀጥ ብለህ ውረድ። እንደ ምን አደረኩኝ? ልጠየቅ አልኩ፣ ተጠየቅ አልከኝ፣ መለስኩ። ምን አደረኩ? ቀጥ ብለህ ውረድ አልኩ። እንደው አደራችሁን እባካችሁ አደራችሁን፣ እንደው የሰው ኪሳራ እንዳትሆኑ። ተመልከቱ ይሄን ልጅ እኔ 4 ዓመት ሙሉ አዳሪ ትምህርት ቤት እየከፈልኩ ነው ያስተማርኩት። አንድ ቀን ያማረኝን ሳልበላ፣ ያማረኝን ሳልጠጣ፣ ያማረኝን ሳልለብስ እሱ ሰው ይሆናል ብዬ እኔ አውሬው እሱ ሰው አደርጋለሁ ብዬ ይኸው እንደምታዩት ጠባዬ ቀይር ብሎ አውሬም ሆነው የፈለግኩትን ሳልሆን እዚህ ደረስኩ። እናንተ አደራችሁ እንዳትሆኑ ልጆች፣ እሺ አደራችሁ። እንግዲህ ሁለተኛው ጥያቄ እንቀጥላለን። ሁለተኛው ጥያቄ ምንድን ነው? በውሃ ውስጥ የሚኖሩ 5 የውሃ አካላትን ንገሩ። እሺ አንቺ ተናገሪ። እንቁራሪት 1፣ የእንቁራሪት አባት 2፣ የእንቁራሪት እናት 3፣ የእንቁራሪት ወንድም 4፣ የእንቁራሪት እንደለ እንቁራሪት ቤተሰቦች ማለት ነው። ለስራ ነው የተገናኘ ነው አንዴ። እዛው ነው የተወናየን። እዛው ታያለሽ። እዛው ስንደርስ ቦታው ላይ ታያለሽ። በቃ ደላላ ነግሮሃል አይደለ? ነግሮኛል። ስሚ ይኸውልሽ እንኳን ይሄ የሚራመደውን ነፍስ ያለውን ባሊቅርና ሐውልቶኝ ሰርቻለሁ። ሐውልቶኝ እኔ አሳምኛለሁ። እሺ ስማ እንዳታዋርደኝ እሺ። ኧረ በጭራሽ ክፍያውን አልስተውስ ምን ካሽ ልሰይ ነው? በሰለጠነ ዘመን ትራንስፈር ታደርጊያለሽ። ነቃረን ገጠበኝ። ይሄን እያዩ ነው ቤተሰብ ብቻ ነይ እማ እናቴ ወይኔ አባዬ ወይ ልጄ እንዴት ናችሁ? ሰላም ነው ወይ? ህልሜን ልታሳኪው ነው? የእውነትሽን ነው? አይ እሺ ምን ያክል ጊዜ አብራችሁ ቆያችሁ?
አሁን ቅርብ ሰዓት የተገናኘነው ቆየን አመት 2 አመት ቆየን። በቃ ሩኒ ግባ ቆየን። እሺ አበባ የሆነች ልጅ እንዴ? እሺ ልጅ እንዴት ተመቸቸ? ውይ በጣም እሺ ተግባባችሁ? እሺ ሽማግሌ ሳልክ እኮ አልመጣም ብዬ ቆየሁብህ። ጥራት እስኪ ማን ነው ስሟ? ጥራት ነይ ብርቱካን ነይ ቡርቴ ምን ብርቱካን ነው ለኔ በመቀር እኔ ላይ መቀለላችሁ ነው ነው እንዴ ሂድልኝ። እሺ ሂድልኝ ከዚህ ምን ሸምናልና ባል ፈልግ ያላላችሁ ምንድነው የሚያካብዱት? የምን ቆማ መቅረቷ እንዴ እየጠበረሩ የሰው ልጅን አውሬ ብሎ መሳደብ የዱር እንስሳትን ክብር እንደመንካት ነው። ምክንያቱም አውሬ ለዱር እንስሳት የክብር ስማቸው ነው። ለኛ ለሰዎች አንድ ነገር ልንገራችሁ፣ የትኛውም አውሬ የራሱን ወገን አይበላም። ሄሎ ጊዜ ወርቅ ነው አሉ። ታዲያ ርካሽ ነው። ደወለ ዛሬ ደወለ። ሄሎ ዛሬ እንደምን እኔ ደህና ነኝ። አሁን አልነበር ነጋኸው? ቀጠሮ ነበረኝ፣ የህይወት ቀጠሮ ነበረኝ፣ የምፈታው ቋጠሮም ነበረኝ ዛሬ። አሁን አልነበር ነጋኸው? ምነው ሄድክሳ? ፈጠንክ፣ እኛን አቆመ፣ አንተ ብቻ ተራመድክ። መንገዶች ሁሉ ያንተ ናቸው እንዴ ዛሬ? ቆይ አስቴት የለውም? የጊዜ አስቴት የለውም እንዴ? ጊዜ ወርቅ ነው ብለው አላረከሱም አልነበር? ጊዜ ወርቅ ነው ብለው ተርተው ሰማው እና ምን ነው ከወርቅ በዛ ዋጋ። እንደ ወርቅ ብትረክስልን ጥሩ ነበር። ሮጥክሳ ምን ነው? ሄጃለሁ፣ አልመለስም። ቻው፣ እኔም አልቆምም። አባቢ አማን ነው አላም ነው ወደ ፍራንኮ የሚወስደው መንገድ ማለት ነው። ፍራንኮን ታውቃለህ? ፍራንኮ ለመሄድ ፈልጌ ነው። በዚህ እንደዚህ ነው ወይስ በዚህ እንደዚህ ነው? አይ ፈልጌ ነው። ከቻልክ በዚህ ጋር አይ በዚህ ጋር ይቀርበኝ የምትል ከሆነ ደግሞ በዚህ ጋር መሄድ ትችላለህ። ወይ ደግሞ በፈለክ በዚህ ጋር አይ በዚህ ጋር ይርቀኛል የምትል ከሆነ ደግሞ ወይ እንዴ እንዳለ እንዴ ኮንቴንት ገባ ኮንቴንት ገባለህ በዚህ ጋር አባ ሄሎ ሰማ አንዴ መነጽር ያዘው እስቲ ተሲል በሰው ተበሰው እስቲ 1500 ብር ምንም አይቀንስም። እተላለ እንዴ በአዲሱ ሲስተም ነው ገብቶሻል። የተደረገ ነገር አይመለስም። አለማድረግ ነበር አደረግሽ። 1500 ምንም አይቀንስም። መፍትሄ እኮ አደረግሽው አይደለ? አይቀንስም። በሲስተሙ ክርክር አያስፈልግም። ገብቶሻል። ቶሎ ሂሳቡን አንጫ መፍትሄው አረን ያልሽው 500 አባይ የለኝም። ስንት ነው ያልሽው? 100 ነው ያለው። አምጪ እስቲ ቻው። ኖ እማ ሰላም ነው? ሰላም አሎ ማለት ነው። ከዛ ጋር በጣም እያፈጠጥሽብኝ ነበረ። በጣም መጥፎ አስተያየት እያይሽኝ ነበረ። ያው ብዙ ሰዎችን ስለምረዳ ይሉም እንደወደድሽኝ ተረድቼሻለሁ። አያሳስብሽ። እኔ አባ አይ በጣም እያፈጠጥሽብኝ ነበረ። አስተያየትሽ ይለያል። ገብቶሻል? እንዴት ታላቀው ዝም በይ እንጂ በፍቅር አይን እያየሽኝ ነበረ። ወደሽኛል አለቀ። ስለዚህ አይደለም ዝም በይ እንጂ መናገር ፈርተሽ ነው። እኔ ተረድቼሻለሁ። ያን ስልክ ነው ስልኬን አምጪ እስቲ ቁጥሬን እጽፍልሻለሁ። 09
የኔ ቁጥር ነው። ደውይልኝ፣ አወራሻለሁ። ችግር የለውም። እኔ ብዙ ጊዜ አንቺ ሰዎች እንረዳለሁ። የኔ ስም ምንድን ነው? ተረጂው ነው የሚባለው ማለት ነው። አንዳንዴ ተረጂ ያያጅ ምን እርጥብ? የምን እርጥብ ነው? ያማረሽ ንገሪኝ። ሰማያት ሰማያት ወጥቼ መሬታ መሬት ወርጄ ፍላጎትሽን ለማሟላት ዝግጁ ነኝ። ድብድብ አማሪ። ምን ችግር አለ ታዲያ? ነገ ጊዮርጊስና ቡና ስለሚጫወቱ እዛ ሄደን እናያለን። አንተ ስትደባደብ ማየት ነው ያማረኝ። እኔ ከማን ጋር? ከሱ ጋር እንዳይሆን ማን እንደሆነ አውቀሻል? ማንደፍሮ ይባላል። እጁ ላይ ሰው የማይበረከትለት የሰፈራችን ተደባዳቢ ነው። ከቀይ ሽብር በኋላ በሰፈራችን ታሪክ ሰዓት እላፊ የተጣለው በዚህ ሰውዬ ጦስ ምክንያት ነው። አላቅም ብቻ ከሱ ጋር ስትደባደብ ማየት አማረኝ። ባጭሩ ልጄን ያላባት ማሳደግ ፈልጋለሁ። ለምን አትይኝ? መደባደብ አልፈለክም? ይሄን ያህል መደባደብ ካማረሽ ለምን ራስሽ አትደብድብኝ? ለኔም ቢሆን ቤት ያፈራው ዱላ ይሻለኛል። ካረገዝኩ ጀምሮ እርሜን የሆነ ነገር አማረኝ ብልህ ሰበብ ታበዛለህ አይደል? ተው በቃ አልፈልግም። ወንድ ልጅና የጥጥ ፍራሽ በአመት ቢያንስ አንድ ጊዜ መደብደብ አለበት ብዬ የማምን ሰው ነኝ። ግን እንዲሁ ካልጠፋ ሰው በዚህ በዘር ማጥፋት ከሚፈልግ ሰው ጋር ለምን ታጋጥመኛለሽ? በቃ ተው አልኩህ እኮ በቃ ተው። ያው ብቻ ይሄንን ለቤቢ ላንቺና ለእናት ሀገሬ ብዬ የማደርገው ነገር አጅሬ አበላል ለከት ይኑረው እንጂ 3 ቀን 3 ሌሊት የጦመ ጅብ እንኳን እንደዚህ አይበላም። በሰላም ነው አባ? ምን ያረጋግ? አይ ሌላ ጊዜ ከማረኝ እንዳላስቸግርህ ብዬ ነው። በድጋሚ ከማስቸግርህ አይሻል? በሰላም ነው። ከመቼ ጀምሮ ነው ደግሞ አንተ ስለ ሰላም ማውራት የጀመረው? አንተ ሰውዬ ከኔ ጋር ያለ ችግር ምንድን ነው? እውነት መናገር ከአንተ ጋር ምንም አይነት ችግር የለብኝ። ባለቤቴ ነፍሰ ጡር ናት እና ድብድብ ማየት አምሮኛል ስላለች እንድትተባበረ ይፈልጌ ነው። በጣም ስለምወዳት ፍላጎቷን ለማሟላት ዝግጁ ነኝ። አዝናለሁ። ልተባበራችሁ። ለምን? አይ በድብድብ ምክንያት 3 ያልተዘጋ ፋይል አለብኝ። በሱ ችግር የለም። ከዚህ በኋላ ለምናደርገው ድብድብ እኔ ራሴ ጠበቃ ቀጥሮ ጠበቃ ለማቆም ራሱ ቤት መኖር አለብኝ። በነገራችን ላይ ድብድቡ ነፍስ ግድያ ነች። ሌላስ? ሌላ ደግሞ ስሙት አይኔን ለአይን ባንክ ለማበረከት ቃል ስለገባው አይኔ ላይ ለምታደርሰው ማንኛውም አይነት ጥቃት አይን ባንክ እንደሚጠይቅህ ማወቃለህ። ጨረስ? በመጨረሻ ብልቴ ላይ እንደማትሰነዝር በፊርማ ብታረጋግጥልኝ ደስ ይለኛል። ሁለተኛ ልጅ መድገም እፈልጋለሁ። ጥሩ። አሁን መጀመር እንችላለን። አየህ ጸብ ዝም ብሎ አይጀመርም። መጀመሪያ ትዕግስት የሚያስጨርስ ልብስ ዳይ አንተ
ሙግድ ፊት ሙግድ ምንድን ነው? ስማ እኔ እዚህ የመጣሁት ለመደባደብ ነው እንጂ አንተን አማርኛ ለማስተማር አይደለም። ደደብ በጣም እሺ ማመሰግነው። በጣም ነው ማመሰግነው። ችግር የኔ ፍቅር ወይ እንዴት አምሮኝ እንደነበረ ልነግርህ አልችልም። አምሮቴን ነው ያወጣል። በጣም ነው ማመሰግነው። እንዴ ወይኔ ምንድነው? ወይኔ በእናትህ ሬክ የሚለውን አልተጫንኩትም። ተይ እንጂ ትሽ እና ምን ይሻላል?